ወንጀለኛ እናንተ የምትሉት አሸባሪው የምትሉት እናንተ ዋቴቨር የምትሉት ህገወጥ የምትሉት ኤግዚስት የማያደርገው ኤርትራን በመስጠቱ ሮንግ ነው የምትሉት ቲፒኤልኤፍ ኦሮሚያንን ፈጥሯልና ኦሮሚያንን መፍጠሩ ሮንግ ነው። በዛን ዘመን ቲፒኤልኤፍ ያረጋቸው ዲሲሽኖች በሙሉ ሮንግ ስለሆኑ ኦሮሚያ የሚባል ትልቅ ክልል መፍጠሩ ሮንግ ነው። እንደዚህ ነው ማለት ያለበት። ጨዋታው እንዲህ ነው መሆን ያለበት። በቀደም የነገርኳችሁ ትዝ ይላችኋል። ሰረ የሚባል ሽሬ ነው፣ እንደዚህ ማለት አክሱማ ማለት አክሱም ነው ይሉናል አይደለ? እኔ ደግሞ ልንገር ደንቢ ደሎ የሚል ቃል አለ፣ ቦታ አለ አይደል? ደንቢ ደሎ በትግርኛው ደንቢ ደሎ ማለት ህግ አለ ወይ ማለት ነው። ህግ አለ ወይ ማለት ነው። ስለዚህ ደንቢ ደሎ የትግራይ ነበረ ማለት ነው መጀመሪያ ላይ። ቀብሪ ዳሃር የሚባል ቦታ አለ አይደለ? ቀብሪ ምንድነው? አማርኛ ነው። ቀብሪ እኮ ትግርኛ ነው። ዳሃር አማርኛ ነው አይደለም? ግዕዝ ነው አትለኝም መቼም። ቀብሪ ዳሃር ስራችንን ጨርስና አሁን እንቅበር፣ በኋላ እንቅበር። በኋላ ዳሃር ማለት በኋላ ማለት ነው። ስለዚህ ቀብሪ ዳሃርም የትግራይ ነበር ማለት ነው። ስለዚህ በስም በመመሳሰል ከሆነ ደመላሽ ማን ነበር የሚባለው? ደመላሽ ወልደ ሚካኤል ነው ገብረ ሚካኤል ነው የሌባው የፖሊስ ኮሚሽነሩ። አይ እሱ እንኳን የሰሜን የለበትም። አያየ እሱም ትግሬ ነው ማለት ነው። እንደ አኮርዲንግ ቱ ደም በስም ተመሳሳይ ያለው በሙሉ የትግሬ ነው። የአማራ ስም ያለው በሙሉ የአማራ ነው። የነሱን ነው መጫወት ያለብን። አዲስ አበባ የኛ ናት። በየት ነው አዲስ አበባ? ማን ሰጧችሁ እናንተ? ማን ሰጣችሁ? ከእናንተ በፊት የነበሩ የአክሱም ነገስታት ናቸው እና አብርሃ ጸዋና የነበሩት በሶስተኛው ክፍለ ዘመን ነበራችሁ እናንተ። ሶስተኛው ክፍለ ዘመን ላይ ቤተክርስቲያንን ከድንጋይ ቆርቁረው ቤተክርስቲያን ዋሻ ሚካኤል የሚባልን ሰርተዋል። እና ዝም ብሎ መተው በቃ ዋሻ ሚካኤልን ሰርተው ሄዱ። በቃ ሰው የማይኖርበት ላይ እንግዲህ ሕዝቅኤል እንደነገረን ከሆነ ኦሮሞን ከኩሺ ሰዎች የሚለየው ሶስት ነገር ነው ብሎናል። አንደኛ አማርኛ ነው፣ ኦሮምኛ ነው። ሁለተኛ የገዳ ስርዓት ነው። ሶስተኛ ዋቃን ማምለኩ ነው ብሏል። እንግዲህ ዋቃን ማምለኩ ከሌሎች ህብረተሰቦች የሚለዩት ከሆነ ዋቃ የተለየ ነው ማለት ነው። ዋቃ እኛ የምናመልከው የእስራኤል አምላክ አይደለም ማለት ነው። እንደዛ ከሆነ እነ አብርሃ አጽብሃ መጥተው የሰሩት ቤተክርስቲያን ግን የእስራኤል አምላክ የሚያመልክ ነው። ስለዚህ እዛ አካባቢ የእስራኤልን አምላክ የሚያመልክ ነበረ ማለት ነው። ስለዚህ ከማንም በፊት የነበሩት የአክሱም ሰዎች ናቸው፣ የአክሱም ነገስታት ናቸው። ስለዚህ አዲስ አበባ ናት ኦንሊ የኦሮሞ ናት ኦንሊ የአማራ የትግራይም ናት። እንደውም በኢንዲጂነስ ከሄድን የትግራይ ናት። ካስፈለገ ደግሞ አዲስ አበባ የሳባ አገር ማለት ነው። ስለዚህ እንዲህ ነው መጫወት ያለብን። እነሱ ወርደው በዚህ ደረጃ እናስባለን ስላሉ ትናንትና ባለቤቴ ሲነግረኝ ነበር። አንድ ሰው እያለ ቆይ ደግምልኛል ሌባ ነውና ላይ ቆመዋል አለ። እብድ ነው እንጂ እና ራሱን የሆነ ሊጥል ፈልጎ ነው መሰለኝ ሊጥል ፈልጎ ኧረ እባክህ ውረድ ኧረ ምናምን ይሉታል አለ። ከዛ ጤነኛ ሰዎች ሁሉ ሲነግሩት በፍጹም አይሰማም። ከዛ ብዙ ሰው ተናገሩ አልሰማም። አንድ እብድ መጣና አንተ ናወራን መጥቼ በብላጭ ነው ቁርጥርጥርጥ ማረገ በቃ ህንፃውን በብላጭ ለቆራርጠው ነው ሲለው ወረደ አለ። ምክንያቱም እብድን እንደ በእብድ ቋንቋ ነው የምታናግሪው አለ። እነሱንም በእነሱ ቋንቋ ነው ማናገር ያለብን። ዩኪያናት ልክ ነው። እዚያ ከኛ አካባቢ እንደዛ አልተለመደም። በእነሱ ሌብል ወርደን ነው ማናገር ያለብን። ስለዚህ አብይ አህመድ እነሱ እንደሚሉት if he has the logistic if he has the technology if he has እነሱ እንደሚሉት በቃ ዓለምን ሁሉ የሚቆጣጠር ከሲቹዌሽኑ ሮ እንደ ድሮ ተራራ ለተራራ እንሮጥም በያሉበት ነው እንደሚለን ከሆነ ታዲያ እንዴት ነው እየሄደ የሚደበድበው? ንጹሃንን ነው እየሄደ የሚደበድበው። ፍሩት የጫነ ሎንችና ነው የሚባለው ሎንችና ራይት ፍሩት የጫነ ባስ ትራክ ፍሩት የጫነ ትራክን ነው የሚደበድበው። እየሄደ የሚደበድበው ዝም ብሎ በሰላም የሚሄዱ የቲዲኤፍ የቢሮ ሰራተኞች እነሱ ሄዶ የሚደበድበው እየሄደ የሚደበድበው ትናንት በቀደም የጣለው ድሮን ላይ ውሃ የሚያወጡ የነበሩ ንጹሃንን ነው። all we hear is እየገደለ ያለው ንጹሃንን ነው። ጆሃር እንደነገረን ሎጂስቲክ አይደለም እያወደመ ያለው። አዩ ኪሊንግ ሚ በጣም እንደዚህ እነሱ እንደሚሉን። እሺ ደግሞ ለምንድን ነው ታዲያ የማይገጥመው? ቲዲኤፍ እኮ ያው ሰራዊቱ ሜዳ ላይ እኮ ወጥቶ ከገጠመው እኮ ከተፋጠጡ ወራት አልፏቸዋል አይደል? ከፋንዶ ጋር ፊት ለፊት ከተገፋ ለምን ታዲያ ተኩሶ ለምን አይገጥማቸውም? እነሱ እንደሚሉን አቅሙ ካለ እነሱ እንደሚሉት ችሎታ ካለ እነሱ እንደሚሉት መቀሌ ቀጠሮ ለማን ነው? መስከረም ስለጠባ ፕሬዚዳንት ስለሆነ ልዩ ፓወር ስፔሻል ፓወር ይመጣለታል።
anoint ሲያረጉት when he's anointed power is going to come over him ነው በተቀባ ጊዜ ለንጉስና ሲቀባ ሱፐርናቹራል የሆነ እርግቦች ተከታዩት ሰማይ ተከፈተ are we expecting that እሱ ነው እየጠበቅን ያለ ነው ስለዚህ አብይ አህመድ እየሰራ ያለው የፈሪ ስራ ነው የጀግና ያዋቂ ኮንቴንት የሆነ ኮምፖዝድ የሆነ ሰው ስራ አለ ይሰራል የፍርሃት የድንጋጤ የድንብርብር ነው እየሄድክ በወንጀል ላይ ወንጀል ትፈጽም ያለው እስከመቼ ድረስ ነው ትግራይ ይሄንን የምትፈቅድለት አላቅም ዶክተር ደብረጽዮን እኔ መቼም ደብረጽዮን ስምህ ማን ነው ብትሉት ከሳምንት በኋላ ነግረሃለሁ ነው የሚለው ስሙን እንኳን ስለዚህ እኔ ደብረጽዮን የሚመራው ነገር እየተጓተተ every single day ህፃናት እየተገደሉ ነው ያሉት እንግዲህ ይሄ ሰውዬ ስንቴ ድሮን ልኮ እስካሁን የገደላቸውን ጽዋን ተመልከቱ ትላንትና የፈጸመው ጄኖሳይድ እንዳለ ሆኖ ማለት ነው ዛሬ እኮ የኦፒዲዮ ትግሬዎች እየነገሩ ነው ያሉት ትላንትና አብይ አህመድ የሰራውን ጄኖሳይዱ አጥበውለታል በኤአይ የሰራው አለ አብይ አህመድ በኤአይ ባለፈው ትዝ ይላችኋል ኤአይ ያመጣን ሲል እኛም በፕሮግራማችን ሰርተናል ምን አልኩኝ አይ በቃ አሁንማ ኤአይ አምጥቷል እኛን ሁሉ በኤአይ እየሰራ ያወጣን one of these days እኔ ልታዩ ትችላላችሁ በኤአይ ሰርቶኝ እኔ በኤአይ ምናምን አድርጎ የሆነ ነገር ልታዩ ትችላላችሁ ምክንያቱም ሰውየው he's so childish immature ከመሆኑ የተነሳ ፋሲኔት ያደርገዋል ቴክኖሎጂ ለነገሩ እኮ ነግሮናል ጌታቸው ረዳ እኮ አንዴ ነገረን ትዝ ይላችኋል አሻንጉሊት እጁ ላይ ቢኖር ይወረውረዋል ብሎናል ቴክኖሎጂ በጣም ነው ፋሲኔት የሚያደርገው በጣም ቆይ ላሳያችሁ በኤአይ የሰሩትን የአብይ ትግሬዎች እንዴት አድርጎ እንደናቃቸው ትላንትና ጄኖሳይድ መስራት ሁሉ ቀርቷል ናሁም አዲስ አበባን አያት ጀንበር ስትጠልቅ ጨለማው ይዋጣት ቢመስልም የልማት ስራዎቿ ፈክተው ሌሊቱን ያሸንፉታል ኢትዮጵያም እንደዚሁ ናት በፈተና ማህፀን ውስጥ ሆና የብርሃን ጮራ መውለዷን አታቆምም ብርሃኑ ሲያምራል ዮኒዬ እኔ የትግራይ ልጅ ነኝ አይደለ ህገወጡ የህወሓት ቡድን በሚሰራው ስራ ምክንያት እዛ ያለው ህይወት ፈተና ሆኖብናል አንተ እዚህ የህንጻውን ከፍታ ታያለህ እኔ ግን ገና የህይወትን ሀሁ ሳይቆጥሩ ከትምህርት ገበታ ተፈናቅለው ወደ ጦርነት ሲሄዱ ነው ያየሁት ትላንትና ጄኖሳይድ አላረገም አብይ አህመድ በመቶ ሺህ የሚቆጠሩ ሴቶችን አላስደፈረም ንብረት ሀብት ቅርስ አላወረደም አላፈረሰም መቀሌን ብርሻሽ አድርገናታል አላለም ትግራይ ውስጥ ያለው ኢንዱስትሪ በሙሉ አምክነናል አላለም የትግራይን ህዝብ አደህየሁት አላለንም በእነሱ ማለት ነው ስለዚህ አብይ አህመድ መጥቶ የገነባው የሰራው ህንጻ የለም የትግራይ ዛሬ እሱ ህገወጡ ህወሓት የሚለው የሰራቸው ህንጻዎች ነው እንግዲህ ህገወጡ ህወሓት የሚለው የሰራቸውን መንገዶች ነው እንግዲህ ህገወጡ ህወሓት የሚለው ያለማትን አዲስ አበባ ነው እንግዲህ እኔ ግን ልጅነታቸውን ሳይጨርሱ ወደ ጧንተ ህንጻ ያየ ትደነቃለህ እኔ ግን አስቡ እንግዲህ ይሄ ነው ምን ያህል እንደናቃቸው አሁን ይሄ ለኔ ለትግራይ ህዝብ አይደለም ይሄ ዘበቱ የትግራይ ህዝብ በቦታው በስፍራው በክብሩ ቲዲኤፍ የሚባል ጀግና አንበሳ ሰራዊት በዙሪያው እንደ አንበሳ ደቦል ተቀምጧል ባራቅ ባላመን ወሰደውና አርገምልኝ አለው ኧረ እንዴት አርግ ያለው እስራኤል በድንኳኑ ሲያስፈራ ግርማ ሞገሱ በድንኳኑ በቃ እንደ አንበሳ ተቀምጧል ይሄንን ህዝብ እንዴት ረግማለው ግርማው የሚያስፈራ ሞገሱ የሚያስፈራ ነው ኦኬ እና ቲዲኤፍ የትግራይ ህዝብ በሞገሱ እንደ እስራኤል በድንኳኑ በክብሩ በሞገሱ ተቀምጦ እንዳለ በክብሩ በሞገሱ ተቀምጧል የትግራይ ህዝብ በቦታው በስፍራው የአብይ አህመድ ምርኮኞች የኦፒዲዮ አሽከሮች ለነሱ ነው እንዴት እንደናቃቸው ትላንትና እነዚህ አሁን ዛሬ ሸሽተው የኦፒዲዮ ፍርፋሪ እየለቀሙ የኦፒዲዮ እግር እያጠቡ ያሉ የአብይ ትግሬዎች ትላንትና እነሱ ቁጭ ብለው እናታቸው ተደፍራለች በአብይ አህመድ በላከው ሰራዊት አብይ አህመድ ባስገባው ሰራዊት አብይ አህመድ ከፍሎ በገንዘብ ከፍሎ ባመጣው በሻቢያ ሰራዊት ትላንትና በአብይ ሰራዊት አብይ ባመጣቸው አብይ ባስገባቸው አብይ በገዛቸው አብይ በከፈላቸው አብይ ባሰማራቸው ሰራዊቶች ከነዚህ ከኦፒዲዮ ትግሬዎች ፊት የትግራይ እናት ተደፍራለች የትግራይ ሄት ተደፍራለች የትግራይ ወጣት ታርዷል የትግራይ ቅርስ ፈርሷል በማፊት በኦፒዲዮ በኦህዴድ ትግሬዎች ፊት ዛሬ አዲስ አበባ መሽገው በእነሱ ፊት እኔ የሚያስለቅሰኝ እኔ የሚያስደስተኝ ህንጻ ነው የሚሉት አብይ አህመድ የሰራው ህንጻ አለ መንገዱንም ቢሆን ኢህአዴግን የሰራውን መንገድ ከማል ቀንሶ የእግረኛና የብስክሌት አድርጎ ብስክሌት የሚነዳ በሌለበት እሱና ሚስቱ የሚለማመዱበት የትኛውን ገነባ አብይ አህመድ ኤቭሪቲንግ ኢህአዴግ የገነባው
ያቆመው ህንጻ የትኛውን ህንጻ አብይ አህመድ ሰራ? አፈረሰ እንጂ። አብይ አህመድ ቤትን አፍርሶ መንገድን አሰፋ። ኢህአዴግ የሰራው መንገድ ላይ ኤክስቴንሽን ትንሽ ያደረገባት ለእግረኛና ለብስክሌት። እኔ የማየው ህንጻ ነው። የትኛው? አዲስ አበባ የኦሮሞ አይደለችም። ጌት አዲስ አበባ ኢዝ ናት የኦሮሞ። አዲስ አበባ የኢትዮጵያኖች ናት። አዲስ አበባን ወስዳለሁ ያላችሁ ቀን you gonna be the minority against all Ethiopians። የነጆሃር የኦሮሞ ብሔርተኞች ወጥተው አዲስ አበባ የኛ ናት ነው። እናንተ ልክ አዲስ አበባ በደማችን እንደምትሉት እኛም አዲስ አበባ በደማችን። እኛ እናንተ ኮርነር ስቶር እንደምትሉት ለኢትዮጵያኖች በሙሉ አዲስ አበባ is corner store። ማን ነው የሚያሸንፈው? at the end እናየዋለን።